ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወደ ተከታታዮች እንዴት ናችሁ? አልሐምዱሊላህ በጣም ደህና ነኝ። የኛ ፈንታ የሚለውን ኪታብ ቀጣዩን ክፍል አካፍላችኋለሁ። ዛሬ ደግሞ ስለ ነቢያችን አለይሂ ሰላቱ ወሰላም ስለ ዘር ሐረጋቸው የምንዘረዝር ይሆናል ማለት ነው። ከክርስትና ከቆሻሻ ጸድቶ እጅጉን ስለተከበረው የነቢዩ ሰለላሁ ዐለይሂ ወሰለም ዘር ሲልሲላ በተመለከተ አልሐፊዙ ኢራቂ በመውሊድ ኪታባቸው ውስጥ የቋጠሯቸውን ስንኞች እናገኛለን ይላል። የሙሐመድን ክብር ሲጠብቅ ጌታቸው ታላላቅ አባቶች አደረገላቸው። ዝሙትን ትተዋል፣ ጸያፍ አልነካቸው ከአደም ጀምሮ እስከ አባት እናታቸው ይላሉ። አላሁ ሱብሓነሁ ወተዓላም በተከበረው ቁርአን ላይ ማለት ነው ስለ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገር እንዲህ ይላል። ለቀድ ጃአኩም ረሱሉን ሚን አንፉሲኩም ዐዚዙን ዐለይሂ ማ ዐኒቱም ሐሪሱን ዐለይኩም ቢልሙእሚኒነ ረኡፉር ረሒም በማለት አላህ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ተናግሯል ማለት ነው። ከጎሳችሁ የሆነ ችግራችሁን በእርሱ ላይ ጽኑ የሆነ በእናንተ እምነት ላይ የሚጓጓ በምእመናን ላይ ሩህ አዛኝ የሆነ መልእክተኛ በእርግጥም መጣላችሁ ሲል ማለት ነው። ይህንን አንቀጽ በተመለከተ ታላቁ ኢማም ጃዕፈር አሳዲቅ አባታቸው ሙሐመድ አልባቂር ይዘው እንዲህ ይላሉ። ይህ ማለት ምንም አይነት የጃሂልያ የድንቁርና ዘመን ቆሻሻ ወደ ዘር ሰንሰለታቸው አልገባም ማለት ነው። ግብፃዊ የነቢዩ ሰለላሁ ዐለይሂ ወሰለም ማዲህ ኢማም አልቡሰይሪም በቡርዳቸው ውስጥ እንዲህ ሲሉ የነቢዩ ሰለላሁ ዐለይሂ ወሰለም ዘር ግንድ ያሞካሻሉ። ውልደታቸው ይፋ አወጣው መከበር መጥራቱን የሐረግ እድሙ ያንቱ ሆነ ያማረ ከጅምር እስከ ድብድሙ በማለት ማለት ነው። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የጠራው ዘር ሐረግ ስም ዝርዝር እስከ 22ኛ አያታቸው አድናን ድረስ የተረጋገጠ ሲሆን ከዚያ በኋላ ያለው ግን በታሪክ ሊቃን መካከል የስም ሆነ የተራ ቅደም ተከተል ልዩነቶች አሉበት። ምሁራኖቹ ዘንድ ያሉት ልዩነቶች እንዳሉ ሆኖ ሻል ይላል የተባለውን የዘር ሰንሰለት ስንመለከት የእኛ ፈንታ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተወለዱት የአብዱል ሙጠሊብ ልጅ ከሆነው አብዱላህ ነው። አብዱል ሙጠሊብ የሐሽም ልጅ፣ የአብዱ መናፍ ልጅ፣ የቁሰይ ልጅ፣ የኪላብ ልጅ፣ የሙራህ ልጅ፣ የከዓብ ልጅ፣ የሉአይ ልጅ፣ የጋሊብ ልጅ፣ የፊሕር ልጅ፣ የማሊክ ልጅ፣ የነድር ልጅ፣ የኪናነህ ልጅ፣ የሁዘይመህ ልጅ፣ የሙድሪካ ልጅ፣ የኢልያስ ልጅ፣ የሙድር ልጅ፣ የኒዛር ልጅ፣ የመዓድ ልጅ፣ የአድናን ልጅ። ኢብኑ ሰዒድ ጠበቃታቸው ላይ ኢብኑ አባስ ረዲየላሁ አንሁ ዋቢ አድርገው ሲያስተላልፉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የዘር ግንዳቸው ሲዘረዝሩ መዓድ ኢብኑ አድናን ከሚለው አልፈው አያውቁም ነበር። ለዚህም ነው የታሪክ መጽሐፍትና የዘር ሐረግ አጥኚዎች ከአድናን በላይ ያለው ስም ዝርዝሩን በግልጽ አልተዘከረልንም ሲሉ የሚያሰፍሩት። ኢማሙል በይሐቂ ረሂመሁላህ እንዲህ ይላሉ። ነሲበት ረሱሉላህ ሰለላሁ ዐለይሂ ወሰለም ኢላ አድናን صاححة وما وراء أدنان فليس فيه شيئا يعتمد عليه
እስከ አድናን ድረስ ያለው የመልእክተኛው ዘር ሐረግ የተረጋገጠ ሲሆን ከአድናን በኋላ ያለው ግን ትክክለኛነቱ ሊመለከቱበት የሚያስችል አይደለም። በይሐቂ ዘግበውታል። የተራ ቅደም ትክክለኛነት የተረጋገጠው የዘር ግንድ በጥቂቱ ስንቃኝ አንደኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አያት አብዱል ሙጠሊብ የሙጠሊብ ባሪያ አገልጋይ በመባል የታወቁት በልጅነታቸው አጎታቸው ሙጠሊብ መንገድ ይዟቸው በወጣ ወቅት ይህ ልጅ ምንህ ነው ተብለው ተጠየቁ። በእለቱ የነቢዩ አያት የነተበ ልብስ ለብሰው ነበርና የወንድሜ ልጅ ማለቱን አፍሮ ባሪያዬ ነው ሲል መለሰ። ታዲያ እሳቸው ከዚያ ጊዜ ጀምሮ አብዱል ሙጠሊብ የሙጠሊብ ባሪያ ተብለው ተጠሩ እንጂማ ትክክለኛ ስማቸው ሸይበቱል ሐምድ ይባላል። ሸይባህ ሽበት ማለት ሲሆን በዚህ የተሰየሙት ሲወለዱ ጸጉራቸው ላይ ሸበት ስለታየ ነበር። ሁለተኛ የነቢዩ ሰለላሁ ዐለይሂ ወሰለም ቅድመ አያት የሆኑት ሐሽም ትክክለኛ ስማቸው አምር ሲሆን ሐሽም ፈርፋሪ በመባል የተሰየሙት ህዝባቸውን ጠኔ ባደባየው ጊዜ ሻም ፍልስጤም ድረስ እየተጓዙ ዱቄትን በማምጣት ዳቦ ከስጋ ጋር ቆራርጠው ፈራፍረው በማዘጋጀት ይመግቧቸው ስለነበር ነው። እነዚህ ሰናይ ምግባራቸው እንዲህ ተገጥሞላቸዋል። ምግብን ፈርፍሮ አምር ነው ደራሹ መካውያን ያንለት በጠኔ ሲታሹ በማለት ነው አውድሰዋቸዋል። ሶስተኛ የነቢዩ ሰለላሁ ዐለይሂ ወሰለም አያት አብዱ መናፍ ስማቸው ሙጊራ ይባላል። ሙጊራ ከነበራቸው ደማቅ ውበት የተነሳ ጨረቃዋን መሳይ ተብለው ይገለጹ ነበር። መልካምነት፣ ለጋሽነትና ለህዝባቸው መኖር ከአባቶቻቸው ወርሰው ለልጅ ልጆቻቸው ያወረሱት ማለፊያ ርዕስታቸው ነው። አራተኛ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አያት ቁሰይ ለአቅመ አዳም እስኪደርሱ ድረስ ያለው ጊዜ ከሀገር መካ ርቀው በማሳለፋቸው ምክንያት ቁሰይ ሩቅ ተባሉ እንጂ እውነተኛ ስማቸው ዘይድ ነው። ከቁረይሽ ውስጥ ለመጀመሪያ ጊዜ የካዕባ አስተዳዳሪ እሳቸው ስለነበሩ ካዕባን በመጠበቅና ማገልገሉ በስልጣናቸው ስር አደረ። በወቅቱ ቁረይሾች በመካ ዳርቻና በሌሎች ጎሳዎች ውስጥ ተከፋፍለው ይኖሩ ነበር ሲሆን መካ መሀል ያሰፈሯቸው እርሳቸው ነበሩ። ከአባቶቻቸው የወረሱት ሲቃያ እና ፍሪዳህም አስቀጥለዋል። ሲቃያ ከተምር፣ ከማር ወይም ከዘቢብ የሚጠመቅ ጣፋጭ የውሃ መጠጥ ሲሆን ከቆዳ በተዘጋጁ ሰፋፊ እቃዎች አድርገው ሐጃጆችን ያጠጡ ነበር። ሪፍዳህ ማለት ደግሞ በሐጅ ወቅት ለሐጃጆች የሚዘጋጅ ምግብ ነው። ታዲያ ይህን ሁሉ ያለምንም ክፍያ ነበር የሚያስተናግዱት። ዳሩን ነድዋ ተብለው ይታወቁ የነበሩ ቤት ካዕባ በስተ ሰሜን በኩል የገነቡት እኚሁ ቁሰይ ዘይድ ናቸው። ይህ ቤት የቁረይሽ ምክር ቤት ሲሆን ለማህበራዊ እንቅስቃሴያቸውም ማዕከላቸው ሆኗል። ኒካህ፣ ጋብቻ ሆነ ማናቸውንም ጉዳይ የሚፈጽሙት በዚሁ ቤት ነበር። በአጠቃላይ ቁሰይ ለጋሽ፣ ባለብሩህ አስተሳሰብና ንግግራቸው በህዝባቸው ዘንድ ተሰሚ የነበረ ቅኑ ሰው ነበሩ። አምስተኛ የነቢዩ ሰለላሁ ዐለይሂ ወሰለም አያት ኪላብ ስማቸው ሐኪም ይባላል። ለአደን በሚወጡ ጊዜ ውሾችን ያሰማሩ ስለነበረ ኪላብ ውሾች በመባል ታወቁ።
በዚህና መሰል ስያሜዎች መሰያየም ደግሞ የአረቦች ልማድ መሆኑ ተሰያሚውን አያስነውረውም። ስድስተኛ የነቢዩ ሰለላሁ ዐለይሂ ወሰለም አያት ሙራህ ያማረ ስብዕና የነበራቸው ያላቸውን ከመስጠት የማይቦዝኑ ከእኩያት ተግባር ቁጥብ እንደነበሩ ይነገራል ይላል። ስድስተኛው የነቢያችን ሰለላሁ ዐለይሂ ወሰለም ዘር ሐረጎች 6 ላይ እናቆማለን። በቀጣይ ክፍል ደግሞ ከ7 ጀምረን ቀጣዩን እናያለን ማለት ነው። በቀጣይ ቪዲዮ በቀጣይ የነቢያችን ሰለላሁ ዐለይሂ ወሰለም የዘር ሐረጎች እስክንገናኝ ድረስ አላህ በሰላም ያገናኘን። ባረከላሁ ፊኩም። አሰላሙ አለይኩም ወረህመቱላህ